በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጻጉዕ የዐቢይ ጾም አራተኛ ሳምንት። ቅዱስ ያሬድ የዐቢይን ጾም በሰየመበት አጽዋማት ላይ አራተኛ ሳምንትን መጻጉዕ በመባል ይታወቃል። መጻጉዕ ማለት ትርጓሜው በቁሙ ሲፈታ ጎባጣ ማለት ነው። መጻጉዕ የስያሜው ዋና ታሪክ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ በምትባል 5 መመላለሻ በነበረባት አንዲት መጠመቂያ ስፍራ ከ38 ዓመት ጀምሮ ስለታመመ አንድ ሰው የሚተርክ ነው። ጌታ ወደዚህ ስፍራ የመጣው በሰንበት ቀን ነው። በዚያም የመጠመቂያውን ቦታ ውሃ የእግዚአብሔር መልአክ ባንቀሳቀሰው ጊዜ ቀድሞ በመግባት ለመፈወስ ወደ ውሃው ይሄዱ ነበር። የታሪኩ ሙሉ መልእክት በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 15 ላይ እንዲህ ይነበባል። ከዚያ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ የጠበቁ በሽተኞችና ዕውሮችን፣ አንካሶችንም ሰውነታቸውንም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ መጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያን ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚያ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ከዚህ የፈውስ ታሪክ ፈርጀ ብዙ ነገር እንረዳለን። ለአብነት ያህል ጥቂቶችን እንመልከት። አንደኛ፣ እግዚአብሔር ሕሙማንን በምሕረቱ ይጎበኛቸዋል። ከደዌያቸውም ፈውሶ ጤንነታቸውን ሊመልስላቸው ይችላል። ከታሪኩ እንደተመለከትነው 38 ዓመት የተኛውን ከደዌው፣ ከእናቱ ማኅፀን ያለ ዓይን የተወለደውን ከዓይነ ስውርነት፣ 12 ዓመት ደም ሲፈሳት የነበረችውን ከሕመሟ፣ ከሞተ 4 ቀን የሆነውን አልዓዛርን ከሞት፣ የ100 አለቃውን ልጅ ባለበት ሆኖ ከሞት ወዘተ አድኗቸዋል። ይህ የሚያሳየው እምነታችን ካለንና እግዚአብሔር ከፈለገ ማዳን እንደሚችል ነው። ሁለተኛ
የዳነ ሰውም ያዳነውን አምላኩን በማወቅ ውለታውን በሃይማኖት ጸንቶ በደግ ሥራ መመለስ ይገባዋል። በመጻጉዕ ታሪክ ላይ ግን የምናገኘው እንዲህ አይደለም። ከተጣበቀበት የአልጋ ቁራኛነት እግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ባዳነው ሰውነቱና እግሮቹ ሮጦ ሄዶ ሰብቅ ሠራ። ምስክር የሆንበት ዘንድ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ በማለት እየተናገረው ሳለ በሰንበት ያዳነኝ ኢየሱስ ነው በማለት ያዳነውን በመክሰስ አሳልፎ ሰጠው። የሰውየውን ማንነት ስንመለከት ልቡ ያልዳነ፣ ያዳነውን ሊረዳ ያልቻለ፣ ክፉና ደጉን ማገናዘብ የተሳነው ሰው ነው። ዛሬስ ለተደረገልን መልካም ነገር ተገቢውን መልካም ምላሽ በበጎነት የመለስን ስንቶቻችን ነን? መጽሐፍ ቅዱስ እንደሚያስረዳን አምላክ ላደረገላቸው ፈውስ ዘመናቸውን በበጎ ምግባር የፈጸሙ አያሌ ቅዱሳን አሉ። ለምሳሌ ክፉ መናፍስ አድረውባት የነበረችና በኋላ ግን ጌታችን ኢየሱስ ክርስቶስ በምሕረት እጁ የጎበኛት መግደላዊት ማርያምን መጥቀስ ተገቢ ነው። ይህች ሴት 7 አጋንንት የወጣላት ሴት ስትሆን ጌታችን በሚያስተምርበት እየዞረች ከሌሎች ሴቶች ጋር በመሆን በግልበቷና በገንዘቧ ለጌታችን እና ለሐዋርያት የሚያስፈልጋቸውን በማቅረብ ታገለግል ነበር። ሉቃስ ምዕራፍ 8 ከ2-3። በትንሣኤውም ቀን ማልዳ ከሁሉ ቀድማ ተገኝታለች። እያለቀሰችም ጌታችንን ትሻው ነበር። ለዚህም ልዩ ትጋቷ ጌታችን ከሌሎች ይልቅ ትንሣኤውን ለማየት የመጀመሪያዋ አድርጓታል። የምሥራቹን ለሐዋርያት በማድረስ በኩል የክብር መልእክተኛ ሆናለች። ከዚህ የበለጠ ምን መታደል አለ? የሐዋርያት ሥራ ምዕራፍ 10 ከቁጥር 1-18። ከነቢያት አንዱ ነቢዩ ኢሳይያስን ብንመለከት ሀብተ ትንቢቱ ተነስቶት ከንፈሮቹ በለምጽ ነደው እያዘነ ይኖር ነበር። ዖዝያን በሞተበት ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶት ምስጋና ከሚያቀርቡት መላእክት አንዱ ሱራፌል እየበረረ መጥቶ በጉጠት ፍም አፉን ዳሶት በደልህ ከአንተ ተወገደ፣ ኃጢአትህም ተሰረየለህ ብሎት ከለምጹ አንጽቶት ኃጢአቱ እንደተሰረየለት ነግሮት ሄዷል። ነቢዩ ስለተደረገለት ፈውስ የጌታ ድምፅ ማንን እልካለሁ ሲል እነሆ እኔ አለሁ ብሎ ትንቢት በመናገር ሕዝቡን በማስተማር በማገዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር ሰጥቷል። ከላይ ያየናቸው 38 ዓመት በአልጋ ላይ የተኛውን መጻጉዕን እና መግደላዊት ማርያምን እንዲሁም ነቢዩ ኢሳይያስን ስናወዳደር በተገቢው ምላሽ ያልሰጠው መጻጉዕ ነው። እኛስ በየደቂቃው በኃጢአት ሳለን እንኳን ጥበቃው የማይለየን እግዚአብሔር ያደረግልንን በማሰብ አሁን በዚህ ሰዓት ምን እየሰራን ይሆን? ወደፊትስ እንደ እግዚአብሔር ፈቃድ ምን ለመስራት አስበናል? ለባሮቹ ፈውስን ሰጥቶ በጎ ምላሽን በማከናወን ያጸናቸው አምላክ እኛንም ይረዳን ዘንድ ቅዱስ ፈቃዱ ይሁን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።